ውድ የዚህ ዩቲዩብ ቻናል ቤተሰቦች እንዴት አላችሁልኝ? እንደሚታወቀው በዚህ ዩቲዩብ ቻናል አማርኛ፣ እንግሊዝኛ እና ሂሳብ እያስተማርኩ እገኛለሁ። መማር የምትፈልጉ ሁሉ ከታች በቪዲዮ ላይ ባስቀመጥኩት ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በስልክ በመደወል ያናግሩን። በተመቾች ሰዓት እናስተምራለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ወራቶችን ከእንግሊዝኛ ወደ አማርኛ በመተርጎም ሲሆን ከእናንተ የምጠብቀው ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ቤተሰቦቼ አሁን ቀጥታ የምናልፈው ወደ ትምህርቱ ይሆናል ማለት ነው። እናንተ እየተመለከታችሁ ያላዩት ጓደኞቻችሁ፣ ወዳጆቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። አሁን ይህ እንግሊዘኛው ወራት አቆጣጠር ሲሆን በፈረንጆቹ ከጃንዋሪ ወይም ከጥር ጀምረው አንድ ወር ይላሉ። የኞቹ በአማርኛ ደግሞ ሴፕቴምበር ላይ አንደኛው ወር ወይም የዘመን መለወጫ ይሆናል ማለት ነው። ስለዚህ አሁን በፈረንጆቹ ነው የማሳያችሁ፣ ምክንያቱም ከፈረንጆቹ ወደ አማርኛ እየተረጎምን ስለሆነ ማለት ነው። ጄ ኤ ኤን ዩ ኤ አር ዋይ ሲነበብ ጃንዋሪ። ጃንዋሪ ማለት ጥር ማለት ነው። ኤፍ ኢ ቢ አር ዩ ኤ አር ዋይ ፌብሩዋሪ። ፌብሩዋሪ ማለት የካቲት ማለት ነው። ኤም ኤ አር ሲ ኤች ማርች። ማርች ማለት መጋቢት ማለት ነው። አራተኛው ወር ደግሞ ኤ ፒ አር አይ ኤል አፕሪል። አፕሪል ማለት ሚያዝያ ማለት ነው። ኤም ኤ ዋይ ሜይ። ሜይ ማለት ግንቦት ማለት ነው። ግንቦት። ጄ ዩ ኤን ኢ ጁን። ጁን ማለት ሰኔ ማለት ነው። ሰኔ። ጄ ዩ ኤል ዋይ ጁላይ። ጁላይ። ጁላይ ማለት ሐምሌ ማለት ነው። ኤ ዩ ጂ ዩ ኤስ ቲ ኦገስት። ኦገስት ማለት ነሐሴ ማለት ነው። ኤስ ኢ ፒ ቲ ኢ ኤም ቢ ኢ አር ሰፕቴምበር። ሰፕቴምበር ማለት መስከረም ማለት ነው። መስከረም። ኦ ሲ ቲ ኦ ቢ ኢ አር ኦክቶበር። ኦክቶበር ማለት ጥቅምት ማለት ነው። ኤን ኦ ቪ ኢ ኤም ቢ ኢ አር ኖቬምበር። ኖቬምበር ማለት ህዳር ማለት ነው። ዲ ኢ ሲ ኢ ኤም ቢ ኢ አር ዲሴምበር። ዲሴምበር ማለት ታህሳስ ማለት ነው። እንግዲህ አድማጮቼ በእንግሊዝኛ ከላይ ወደ ታች ስንቆጥራቸው ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሰፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር ብለን እንጠራቸዋለን ማለት ነው። እንዲሁም በአማርኛ ስንጠራቸው ደግሞ በአማርኛ ማለትም በእንግሊዝኛው ከጃንዋሪ ከጀመሩ ጥር ላይ ይሆናል ማለት ነው። ስለዚህ ጥር ጀምረን ስንቆጥር ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣
ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ። በእኛዎቹ ወይም በአማርኛዎቹ አቆጣጠር ቢሆን ኖሮ ያው ሴፕቴምበር ላይ ወይ መስከረም ላይ ይሆን ነበር። ሌላም በተጨማሪ ኢትዮጵያውያን የ13 ወር ጸጋ በመሆናችን 13ኛው ወር ጳጉሜ ትቼዋለሁ። ምክንያቱም ይሄ በእንግሊዘኛ ወይም በፈረንጆች አቆጣጠር ጃንዋሪ ላይ ስለጀመርኩ ማለት ነው እንጂ ሴፕቴምበር ላይ ጀምሬ ኦገስት ላይ ስጨርስ ኦገስት ቀጥሎ ደግሞ ምን ይመጣ ነበር ማለት ነው? ጳጉሜ ይኖር ነበር ማለት ነው። ስለዚህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ደህና ሁኑ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ።